ማቴዎስ ወንጌል ምዕራፍ 24 ከቁጥር 30 እስከ 30 በዚያን ወራት የሰው ልጅ ምልክት በሰማይ ይታያል። ያን ጊዜም የምድር አሕዛብ ሁሉ ያለቅሳሉ። የሰው ልጅም በሰማይ ደመና ላይ በኃይልና በብዙ ምስጋና ሲመጣ ይታያል። መላእክቱንም በታላቅ የመለከት ድምፅ ጋር ይልካቸዋል። የተመረጡትንም ከዳር እስከ ዳር ከአራቱ ማዕዘን ይሰበስባቸዋል። ምልክቱንም ከበለስ ወርቆ ጫፏ የለሰለሰ ቅጠሏም የለመለመ እንደሆነ መከር እንደደረሰ ታውቃላችሁ። እንዲሁ እናንተም ይህን ሁሉ ካያችሁ እንደቀረበ እንደደረሰ በደጃፍም እንዳለ ወቁ። ይህ ሁሉ እስኪደረግ ድረስ ይቺ ትውልድ እንዳታልፍ እውነት እነግራችኋለሁ።
አባቶች፣ ሊቃውንተ ቤተ ክርስቲያን፣ መምህራነ ወንጌል በየደረጃችሁ በየማዕረጋችሁ፣ መልአከ አሚን ሊቀ ልሳናት ቀሲስ ብሩክ የዚህ ቤተ ክርስቲያን ዋና አስተዳዳሪ፣ የሰንበት ትምህርት ቤት ሕፃናት፣ ዲያቆናት ከሩቅም ከቅርብም የመጣችሁ በዚህ በታላቁ የቅዱስ ሚካኤል በዓል ላይ የተገኛችሁ ሁላችሁ እስከ ሞት ድረስ በወደደን ባከበረን ባፈቀረን በአምላካችን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም እንደምን ዋላችሁ? እግዚአብሔር ይመስገን። እንደምን ቆያችሁ? የምሕረት የይቅርታ ባለቤት ቸርነቱ ብዙ የሆነ አምላካችን ቅዱስ እግዚአብሔር ሁላችንንም ከክፉ ነገር ሁሉ ሰውሮ ጠብቆ እስትንፋሳችንን ከሞት ከልሎ በእድሜያችን ላይ ይህንን ቀን ጨምሮልን ለምስጋና ለበረከት ለቅድስና በዚህ ታላቅ ዕለት በቅድስና ደጁ የጠራን ያቆመን የሰበሰበን የሕይወት ጌታ የሕይወት ባለቤት መድኃኔዓለም ለኢየሱስ ክርስቶስ ለስም አጠራሩ ከዘላለም እስከ ዘላለም ክብር ምስጋና ውዳሴ ይሁን። የኃያሉ መልአክ የቅዱስ ሚካኤል ረድኤት በረከት በሁላችን ላይ ይደርብን። እንኳን ለዚህ ታላቅ ዕለት ሁላችንንም በሰላም በጤና አደረሰን አደረሳችሁ። ለእግዚአብሔር ክብር ምስጋና እናቀርባለን። ሁላችን የዛሬውን የታላቁ የቅዱስ ሚካኤል ሰኔ 12 የሚከበረውን በዓል አስመልክቶ ይህ ታላቅ የበረከት ዕለት ነው። በዚህ ዕለት መገኘት መመረጥ ነው። በተለይም እንደዚህ ያለ ደግሞ ታላቅ የበረከት ቦታ ላይ በመገኘታችን እኛ ሁላችንም በጣም ደስ ብሎናል። ባየነው ነገር ሁሉ ረክተናል። ቦታው እጅግ እውነትም ዳግማዊ ደብረ ሊባኖስ ነው። ደብረ ሊባኖስን የሚያሳስብ ነው። ጫካው፣ ልምላሜው፣ ጸጥታው ለጸሎት የሚሆን እግዚአብሔር ባወቀ መድኃኔዓለም ኢየሱስ ክርስቶስ ራሱ ለምስጋና የመረጠው ትልቅ ቦታ ነው። በዚህ ቤተ ክርስቲያን ምስረታና አገልግሎት ላይ እስከ ዛሬም ድረስ ያልተለዩ አባቶችንና እንደዚሁም በበጎ ስጦታችሁ ሁሉ ጠዋት ማታ በትጋት እየሰራችሁ እየተባበራችሁ እያስተባበራችሁ ያላችሁትን በጣም ከልብ በእግዚአብሔር ስም ነው የምናመሰግናችሁ። እኛም በኢትዮጵያ ሆነን መርሃ ግብራችሁን እንከታተላለን፣ እናያለን፣ ትጋታችሁን እናደንቃለን። እጅግ በጣም ደስ የሚል ነው። በተለይም ሊቀ ልሳናት ቀሲስ ብሩክ ታላቅ አባት ናቸው። እውነት ያለ ሐሰት ለእናንተ እግዚአብሔር መርጦ የሰጣችሁ መልካም እረኛ ናቸው። እናንተን ሁልጊዜ በለመለመው መስክ ለማሳደር ቀን ከሌሊት በትጋት የሚሰሩ አባት ናቸው። እሳቸውን በእድሜ በጤና ይጠብቅልን። አሁንም ከእሳቸው ጋር ሆናችሁ ይህንን የእሳቸውን ድምፅ በመስማት ይሄ ቤተ ክርስቲያን ቅድም መልአከ ጽዮን እንደነገሯችሁ ከዚህ በበለጠ እንዲሰፋና እንዲያድግ የነገይቱ ትውልድ ደግሞ የተሻለ የመገልገያ ቦታ የአምልኮ ስፍራ ማግኘት እንዲችል በልዩ ትኩረት ሆናችሁ እንድትሰሩ፣ እንድትተጉ፣ እንድትተባበሩ ነው የማሳስበው። በዚህ ምድር ላይ ሁሉም ነገር ያልፋል። የማያልፈው በሰማይ ያለው መንግስት ነውና በሰማይ ብልህ የማይበላውን ሌባ የማይሰርቀውን በእውነተኛው መዝገብ ታሪካችሁን ስማችሁን ማስመዝገብ ይገባችኋልና እስካሁን ለሰራችሁት ወደፊትም በትጋት ለምትሰሩት ሁሉ በኃያሉ መልአክ በቅዱስ ሚካኤል ስም ምስጋናዬን እያቀረብ ከዚህ በበለጠ ሰፍታችሁ አድጋችሁ ሌላ ጊዜ እንደምናገኛችሁ ተስፋ አደርጋለሁ። እግዚአብሔር ይባርከን፣ እግዚአብሔር ይቀድሰን። የመልአኩ የቅዱስ ሚካኤል ረድኤት በረከት በሁላችን ላይ ይደርብን። በምሕረቱ ሁላችንም ያስበን። ለሀገራችን ለኢትዮጵያ ሰላም፣ ለሕዝቦቿን ፍቅርና አንድነትን ስምምነትን ሁሉ ይስጥልን። በቸርነቱ ሁላችን ይጎብኘን። አቡነ ዘበሰማያት